ሌቱን በብርሃን እውቀት ከአገልግሎት ከጥያቄም ጥያቄ አለ መልስን የታደለ ከቃላት ርቀት ይልቅ ለፍጹምነት ያጋደለ ከመልስም መልስ አለ የመንፈስ ልዕልናን ለነፍስ ያደላደለ መምህር ሆኖ የተማረ በምድር ባለጸጋ ሆኖ የከበረ ኒቆዲሞስ ስለ እውቀቱ ታተረ። ታላቁ ረቢ ለታናሹ መምህር እውቀት ሲያሸጋግር ኒቆዲሞስ የፈሪሳውያን አለቃ አለጊዜው ፈጥኖ የነቃ ባለጸጋ ታላቅ ሊቅ ሆኖ ሳለ መምህሩ ለመማር ይኸው ከመምህሩ እግር ስር አለ። ደግሞም የአይሁድ መምህራን አለቆች በእውቀታቸው የሚኮሩኛ ትዕቢተኞች እንደ ልማዳቸው ጌታን ሊያቃልሉ ቃል ሲመነዝሩ ቃላቸውን በቃል ሽሮ ዝም አሰኛቸው ደቀ መዝሙሩ። ፍጥሩ ያላወቀውን የፈጣሪን ድምፅ ተከትሎ የዓለምን ኮተት ምናምንቴን ጥሎ ጨለማ ሳይበግረው እንቅልፍ ሳያታልለው የቀኑ መምህር ይኸው እዚህ አለ ከመምህሩ እግር ስር ኒቆዲሞስ። ከሰው ፊት ዳኝነት ራሱን ሲያስመልጥ በብልሃት ረቢ ይኸውና እየተማረ በእኩለ ሌሊት። ታዲያ በዛች ዕለት ከታላቁ ረበና ቃል ሲጠባበቅ ከቃሉ ሁሉ አንዲቱ ብትረቅበት ለዓለም ሁሉ ለምትሆን ስርዓት ኒቆዲሞስ ሲሆን ምክንያት ይችን ጥያቄ እንዲህ ሲል ጠየቃት። ዳግም ወደ እናት ማህፀን እኮ እንዴት? ታላቁ ረበናም የልቡን ቀናነት ለማወቅ ያለውን ጉጉት በእውነት ስላወቀ ያቺን ድንቅ ሕግ በእርሱ በኩል ለኛ አረቀቀ እንዲህ በማለት እውነት እልሃለሁ የሰው ልጅ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ሊድን ከቶም አይቻለውም። ይሄ ነው ተማሪ፣ ይሄ ነው ትምህርት፣ ይኸው ጥያቄ፣ ይኸውና መልስ ለኔም ላንተም ላንቺም ለትውልድ የሚሰራ እስከ ወዲያኛው ድረስ። መምህር አስተምሮ ተማሪም ተምሮ እንዲህ ሲያኮራ ምድር ባንተ አየች ኒቆዲሞስ የተማሪ አውራ። አስቀድሞ ድፍረት ኖሮት ባይመሰክርም አፉን ሞልቶ ባይከራከርም ፋናውን አልረሳም ዱካውን አልተወም። ገና ፈጽሞ በእውነት ስላልጠነከረ ልቦናው ባዘዘው ስለ ጌታው ንጽሕና ባፉ መሰከረ። ኒቆዲሞስ የዓለሙ መድህን የዓለሙ ጌታ እንዲያስቸነከር እንዲያስንገላታ የታሰቡት ሸሽተው ያልታሰበው እስራቱን ፈታ። ኒቆዲሞስና የአርማትያው ዮሴፍ ፍርሃት ሳይበግራቸው እሳትና ሰይፍ የጌታን ስጋ ቅዱስ ኃያል ብለው ሊገንዙ እንዲሁ ሊቀብሩ በአንድነት ሆነው እንዲያተማከሩ ያ ባለጸጋ ለጌታው ክብር ስለሰጠ ትልቁን ዋጋ የከበረን ከርቤ ከመልካም ሽቶ ጋር በቀን በብርሃን እንደፊቱ ሳይሰጋ ጌታውን አውርዶ ከመስቀል በአዲስ መቃብር የቀበረ ማን ነው ከአንድ ከእርሱ በቀር? ኒቆዲሞስ ሲፈራ ሲቸር ሲደነግጥ የነበረ የታወቀ መምህር በጸጋ እጅጉን የከበረ ባለስልጣን ታዋቂ ሆኖ ሳለ ጌታው ሰው ሆኖ ሰው ባስፈለገው ጊዜ ሰው ሆኖ ተገኝቶ ለአምላኩ በገሃድ መሰከረ። ደግሞ ሌላ ጥያቄ ወዲህ ለእኔና ለአንተ የነፍሳችን ጥያቄ ተደርቶ መንፈሳችን ስለቃተተ ጠይቀን እንዳይመለስልን ሰው ሆነን እንዳንመሰክር ህልማችን እንዳይፈታልን እስኪ ተጠየቅ እንጠየቅ። ምንድን ያሰረን? ምንስ የገታን? ዝና፣ ስልጣን፣ እውቀት ወይስ ጌጣጌጥ ሌላ ሁሉ ሀብት? እንግዲያውንስ ይኸውና መልስ። እኔም አንተም ከዓለም የሆነ ሁሉ እንዳያታልለን ተመስሎልናል ኒቆዲሞስ። ወስብሐት ለእግዚአብሔር አሜን።